ሀያት አወል አብደላ በኦሮሚያ ክልል አዳማ ከተማ ተወለደች። ለቤቱ የመጀመሪያ ልጅ የሆነችው የ24 ዓመቷ እንስት የአንደኛና ሁለተኛ ደረጃ ትምህርቷን በናፊያድ ትምህርት ቤት አጠናቃ በሪፍት ቫሊ ዩኒቨርሲቲ በማኔጅመንት ትምህርቷን ተከታትላ በአሁኑ ዓመት ተመርቃለች። ባሳለፈችው ህይወቷም ሰዎች እንዲረዷት በምትፈልገው ልክ እሷን አለመረዳታቸው እንዲሁም አትችይም መባሏ የሁኔታዎች አለመመቻቸትና ከሌሎች ለየት ማለቷ አስቸጋሪ የሚባሉ ጊዜያትን እንድታሳልፍ አስገድዷታል። ይቺ አልሸነፍ ባይ እንስት በመንገዷ ላይ የነበሩ እንቅፋቶች ዓላማዋን ከማሳካት አላስቆሟትም። ሞቲቬሽናል ስፒከር እና የስነ ልቦና አማካሪ በመሆን የ44 ሰዎችን ህይወት የቀየረችው ጀግናዋ ሴት ስለ ህይወቴ የተሰኘ መጽሐፍ በመጻፍ ላይ ትገኛለች። አለመሰበርን፣ ጥንካሬን፣ አልሸነፍ ባይነትን በተግባር ያሳየች ብርቱ ሴት ናት። የሩፋይዳ የሴቶች ፋውንዴሽን የሩፋይዳ ሽልማትን በሩፋይዳ ስፔሻል አዋርድ ዘርፍ አትችይም ባሏት ፊት ችላ ለቆመችው ለብርቱዋ ወይዘሮ ሀያት አወል አብደላ በደስታ አበርክቷል። እናመሰግናለን። ሀያት አወል አብደላን በክብር ወደ መድረክ ተቀበሉልን። ሀያት አወል አብደላ የ2018 የሩፋይዳ አዋርድ ተሸላሚዎች መካከል ናት። አለመሰበርን፣ ጥንካሬን፣ አልሸነፍ ባይነትን በተግባር ያሳየች ብርቱ ሴት ናት። የሩፋይዳ የሴቶች ፋውንዴሽን የሩፋይዳ ሽልማትን በሩፋይዳ ስፔሻል አዋርድ ዘርፍ አትችይም ባሏት ችላ ለቆመችው ለብርቷ ወይዘሮ ሀያት አወል አብደላ በክብር አበርክቷል። ሰላም አለይኩም። እጅግ አድርገን እናመሰግናለን። ሀያት አወል አብደላ የ2018 የሩፋይዳ አዋርድ በሩፋይዳ ስፔሻል አዋርድ ዘርፍ ተሸላሚ ናት። አንድ ደቂቃ መልእክቷን አጠር ባለ መልኩ ታጋራንስ። ብስሚላህ አልሐምዱሊላህ ሰላም አለ ረሱሊላህ ሰለላሁ ዐለይሂ ወሰለም። በጣም ይከብዳል አይደል ማለት I am not expect this way ግን አልሐምዱሊላህ ስለ ሁሉም አላህ የተመሰገነ ይሁን። ማለት ይህን ያህል እንትን የሚገኝ አላስብም። ብቻ ስለ ሁሉም ነገር አልሐምዱሊላህ ሱማ አልሐምዱሊላህ። አላህዬ ትልቁን ብዙ ነገር አሳልፎኛል ብዬ አስባለሁ እና ከዚህም በላይ ይጠበቅብኛልን ብዬ አስባለሁ። አልሐምዱሊላህ ሱማ አልሐምዱሊላህ። ከጀርባዬ ግን በጣም ብዙ ሰዎች አሉ። ምናልባት ሀያትን ዛሬ እዚህ ጋር እንዲህ እንድታዩት በጣም ብዙ ሰዎች ዋጋ ከፍለውበታልና ይሄ ዋንጫ ወይንም ደግሞ ይሄ ሽልማት የእነሱም ጭምር ነው ብዬ አስባለሁና ሁላችሁም እንኳን ደስ አላችሁ። ሁላችሁንም በጣም አመሰግናለሁ። ስፔሻሊ ደግሞ ሩፋይዳ ውመንስ ፋውንዴሽን ስታፍ በጣም እናመሰግናችሁ ፈልጋለሁ። ለአላህ ብዬ ወዳችሁ እጅግ አድርገን እናመሰግናለን። ሀያት አወል አብደላ የ2018 የሩፋይዳ ስፔሻል አዋርድ ተሸላሚ